ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁላችሁ። ዛሬ አንድ ነገር ላሳያችሁ ነው የመጣሁት በቪዲዮ። እሱ ምንድነው? ይሄ ጫማ ኦንላይን ላይ ነው እኔ ኦርደር ያደረኩት። ከቲሙ ላይ ነው ኦርደር ያደረኩት። ልክ እንደ ሼን ቲሙ የሚባል አፕሊኬሽን አለ አይደል? እሱ ላይ ነው ኦርደር ያደረኩትና ጫማው ሲመጣ እንትኑ ላይ አፕሊኬሽኑ ላይ አያስታውቅም። ጫማው ኦልሬዲ እንደዚህ ነው። በጣም ነው የሚያምረው። እንደዚህ ነው እና ሞዴሏ ለብሳው በጣም ነው የሚያምረው። እንደዚህ ስታዩት በጣም ነው የሚያምረው። በጣም አሪፍ ጫማ ነው። ግን እንትን አለው ምንድነው? መስቀል አለው ጫማው ላይ ማለት ነው። መስቀል ያለው እዚህ ከስራ አይደለም፣ ከስራ አይደለም መስቀል ያለው። መስቀሉ ያለው እዚህ ነው፣ በእግራችንና በጫማው መካከል አያችሁት? መስቀል አለ። በጣም በትክክል ማለት ነው መስቀል አድርገው ሰርተውታል። ወደዚህ ቀረብ አድርጌ ላሳያችሁ ሞክራለሁ። በደንብ መስቀል ነው ያደረጉት እና ጫማ ስትገዙ ማንኛውንም ነገር ስትገዙ ኦንላይን ላይ በጣም ጥንቃቄ አድርጉ። አብሶ ጫማ ማለት ነው። ጫማ አብሶ በጣም ጥንቃቄ አድርጉ። ይሄው ሌላ ቦታ ምንም አይነት ነገር የለውም። ሰው ቶሎ ብሎ ጫማ የሚያየው ሶሉን ነው። እዚህ ጋር ብዙ ጊዜ እንደዚህ በቃ አድርገን ነው የምንሄደው እና እንዳይታይ አድርገው ደግሞ እዚህ ጋር እንትኖች አሉት። ያያችኋት? ጫማው በጣም ነው የምታምረው እና በእኛ ሀገርና በእንትኑ መካከል መስቀሉን ነው ማለት ነው የምንረግጠው። መስቀሉን ነው የምንረግጠው። ስትገዙ በጣም ጥንቃቄ አድርጉ። አንዳንዴ እዚህ ጋር ነው ያለው ሶሉ ላይ፣ አንዳንዴ ደግሞ እዚህ ጋር ነው የሚያስቀምጡት እና በጣም ጥንቃቄ አድርጉ። እኔ ይሄንን ጫማ ገዝቼዋለሁ። አዲስ ነው። መመለስ አልፈልግም። ምክንያቱም እኔ ከመለስኩት ሌላ ሰው እንዳይገዛው እንዳይረግጠው መስቀሉን ስለምፈልግ አዲስ ነው፣ አልተደረገም። አያችሁት? አዲስ ነው። አንድ ቀን ራሱ ነው ያላደረኩትም። ምክንያቱም እግዚአብሔር ይመስገን ቶሎ ብዬ ነው መስቀሉን ያየሁትና ባይዘው ለክቼዋለሁ እንደመጣ መስቀሉን ሳላየው፣ እግዚአብሔር ይቅር ይበለኝ፣ ግን ሳላየው ነው የለካዋት። ከዛ ትንሽ ቆይቼ ሳየው በደንብ ሳየው እንትን ነው መስቀል አለው፣ በትክክል መስቀል አለው እና እኔ መልሼ ሌላ ሰው ገዝቶ እንዲያደርገው አልፈልግም። እኔ አሁን እቀደዋለሁ ማለት ነው። ጫማ ቀዳድደውና ቆሻሻ ውስጥ ነው የምጥለው። ገባችሁ? አያችሁ? ኦልሬዲ በመቀሱ እቆራርጠዋለሁ ማለት ነው። እቆራርጠውና ቆሻሻ ውስጥ ጥለዋለሁ። ማንም ሌላ ሰው ይሄንን ጫማ ገዝቶ እንዲያደርገው አልፈልግም እና አያችሁ? አሁን ኦልሬዲ ቆርጫታለሁ። እዩት፣ መስቀሉ እዚህ ጋር ነው ያለ። መስቀሉ እዚህ ጋር ነው ያለው። አሁን እንደዚህ ሲሆን ሌላ ሰው ሮጦ ለመለከትና ለማድረግ ነው የሚሮጠው እንጂ ትኩር ብለን እዚህ ጋር አናየውም። እና እዚህ ጋር ነው ያለችው መስቀሉ፣ እዚህ ጋር ነው ያለው። ሶሉን ነው የምናየው ጫማውን። ከዛ ለመለካት ነው የምንሮጠው እንጂ ትኩር ብለን እንደዚህ መስቀሉን አናየው። እና ይሄም ደግሞ ይደብቀናል። ገባችሁ? ሆን ብለው እኛ መስቀሉን እንድንረግጠው አስቦበት የሰሩት ስለሆነ እኔ መመለስ አልፈልግም። ምክንያቱም መልሼ ሌላ ሰው መስቀሉን እንዲረግጠው አልፈልግም። እቺን ጫማ ኦልሬዲ ወደዚህ ቀይሬያታለሁ። አንዷን ጫማ በዚህ ሁኔታ ቀዳድጃታለሁ ማለት ነው እና በጣም ጥንቃቄ አድርጉ። አብሶ ስደት ላይ ያለን ስንገዛ ማንኛውንም ነገር በደንብ ቼክ ማድረግ አለብን ማለት ነው። ኦልሬዲ እንደዚህ ከጥቅም ውጭ አድርጌዋለሁ። ያው
ቀዳድቻታለሁ። ከዚህ በኋላ ጥቅም የላትም ማለት ነው። ከዚህ በኋላ አትጠቅምም። የኔ መቀስ ደግሞ በጣም ትንሽዬ ናትና በጣም እያስቸገረኝ ነበር ለመቆራረጥ። አያችሁ በጥርሴ የገባውበት ምክንያቱም በጣም ጠንካራ ነው። አሁን እኮ ጥሩ ጫማ ግን እንደዚህ ጠንካራ አይሆንም ነበረ። አያችሁ እቺ ወደዚህ ቀይሬያታለሁ ኦልሬዲ ማለት ነው። እናችኛውንም ልቆራርጣት እዛ ቆሻሻ ውስጥ ጥለዋለሁ ማለት ነው። እና እኔ መስቀሌን በተአምር አልረግጥም። መስቀልም ባይሆን ኢቭን እና በዚህ መልኩ ቆራርጫታለሁ ማለት ነው። ማንኛውንም ሃይማኖት ነክ የሆነውን ነገር ኢቭን የኔ ባይሆንም የሌላ ሃይማኖት ቢሆን ራሱ መርገጥ አልፈልግም። ባይዘው ወይ ነኝ እና ጥንቃቄ አድርጉ ስትገዙ። ደግሞ ጥንካሬዋ አያችሁ እንዳታልቅ እኮ ነው። ሁሌ መስቀሉን እየረገጣችሁ እንድንይዝ ማለት ነው። ለዛ ነው እንደዚህ እየሰሩት። እኔ መመለስ አልፈልግም ባይዘው ወይ ምክንያቱም እኔ ብመልሰው ሌላ እህቴ ገዝታ ሳታስተውል ስለምታደርግ ሌላ እህቴ ገዝታ እንድታደርገው ስለማልፈልግ ነው። እና በዚህ መልኩ ቆራርጫለሁ። እና ይሄን ቪዲዮ ስታዩ ሼር አድርጉልኝ። ብዙ ሰው ሳያስተውል እንደዚህ አይነት ነገር ገዝቶ ሊያደርግ ስለሚችል እንድናስተውል ቢያንስ ስንገዛ የምንገዛውን ነገር እንድናይ ነው። አመሰግናለሁ። እሺ እና ጥንቃቄ አድርጉ። ማንኛውንም ነገር ጫማ ብሶ ስትገዙ ሌላው እንኳን ችግር የለውም፣ ልብሳችን ላይ ቢሆን መስቀል ምንም ችግር የለውም፣ እጃችን ላይ አንገታችን ላይ ችግር የለውም። ግን ጫማችን ላይ በጣም ከባድ ነውና ጌታችን ኢየሱስ ክርስቶስ እኛን ለማዳን የተሰቀለበት ክብር የሆነ መስቀል ነው እነሱ እዚህ ጫማ ላይ ያደረጉት። እና እኛ ደግሞ መስቀል ኃይላችን ነው። በመስቀሉ ድነናለን። በጣም ጥንቃቄ አድርጉ። እሺ ጫማ ስትገዙ በጣም ጥንቃቄ አድርጉ። አብሶ ኦንላይን ሱቅ እንኳን ሄዳችሁ ስትገዙች ራሳችሁ ታዩታላችሁ። ግን እኔ በዚህ መልኩ መስቀሌን አላረግም ብዬ መስቀሌ አንገቴ ላይ ነው እንጂ እግሬ ስር አልረግጠውም። መስቀሉን እንደዚህ በክብር ነው እንጂ ይዤው የምዞረው ከእግሬ በታች አድርጌ መርገጥ አልፈልግም። ስለዚህ በዚህ መልኩ ቀዳድጄዋለሁ። ከዛም በኋላ እዚህ ውስጥ እንደዚህ ቆሻሻ ይገባ ነው ተቋጥሮ ይጣላል ማለት ነው ወደ ቆሻሻ። እና በጣም ጥንቃቄ አድርጎ አብሶ ስደት ላይ ያለ ነው ስንገዛ፣ ኦንላይን ላይ ስንገዛ የሆነ ነገር በጣም ጥንቃቄ ማድረግ አለብን። ስለተከታተላችሁኝ አመሰግናለሁ። እንደዚህ ያደረጉትንም እንግዲህ እግዚአብሔር አምላክ ማስተዋሉን ይስጣቸው። አመሰግናለሁ። እሺ ቪዲዮን ላይክ አድርጉ፣ ሼር አድርጉልኝ። ደግሞ ሌላ ሰው እንዲያየው ሼር አድርጉልኝ። በጣም ነው የማመሰግነው። ታንኪ ሶ ማች